ላስታርቃችሁ። ከማን ጋር የጣላችሁት? ከማን ጋር የተደባበራችሁት? አልናፈቀችህም? አልናፈቀሽም? እስቲ ልጠይቅሽ፣ አታፈቅሪው? አታፈቅራት? ታፈቅሪዋለሽ አይደል? ታፈቅራታለህ አይደል? ያጋጫችሁ ነገር እኮ ይሄኔ በጣም ከባድ ነገር ላይሆን ይችላል። ማለት ምንድነው? ይቅርታ የማይደረግ ጥፋት አለ እዚህ ምድር ላይ? ይቅርታ አድርጉለት፣ ይቅርታ አድርግላት፣ ይቅርታ አድርጊለት ምናምን ብዬ ስላችሁ አንዳንዶች ከሱ ጋማ መሆን የለብሽም ከሷ ጋማ መሆን የለብህም፣ እንዴት እንደዚህ አርጋ እንዲህ ብሎሽ በዚህ ወጥቶ በዚህ ገብቶ ምናምን። ተዋቸው እነዛን ሰዎች። በእናንተ ህይወት ላይ እናንተ ብቻ ወሰኑ እና እነዛ ሰዎች ከእናንተ ጋር አይኖሩ። የምሬን ነው የምላችሁ። ይህን ስላችሁ ያው የጥፋት አይነት አለው። በጣም ይቅርታ አይደለም ሌላ ነገር ሁሉ ሌላ ቅጣት ሁሉ የሚያስፈልገው አይነት ጥፋት ያጠፋ ሰው ሊኖር ይችላል። ግን ተሸነፉ አንዳንዴ። በቃ ዝቅ ማለት መልመድ መቻል በራሱ ትልቅ ነገር ነው። እውነቴን ነው የምላችሁ። እኔ በህይወቴ ላይ አንዳንዴ ከማፈቅራት ሴት ጋር በነበርኩበት ጊዜ እልህኛ ነበረች በሰዓቱ እሷ ማለት ነው። እና እኔ እልህኛ አይደለሁም እውነት ለመናገር፣ እሷ ግን እልህኛ ነች። ከዛ አጥፍታህ ራሱ አጥፍተሻል ስላት አዎ ትላለች። ታምናለች እኮ። ኦኬ ምንድነው ይሄ ነገር መደረግ ነበረበት እላታለሁ። አይ የለበትም። ታዲያ ለምንድን ነው ይቅርታ ማጠይቂ ስላት እሺ በቃ ይቅርታ ምናምን አለ የሆነ ማንነት አለ በቃ የሚይዝ ምናምን። ምናልባት እናንተ ጋር የሚያጋጥማችሁ አላውቅም። ሴቶች አንዳንዶች እንዲህ ናቸው፣ እልህኛ በቃ እኔ አላጠፋው እሱ ነው ያጠፋው፣ እሱ እንዲህ ባያደርግ ኖሮ እኔ እንዲህ አላደርግም ነበር። እሱ እኮ ባለማስተዋል ሊሆን ይችላል ያጠፋው፣ በእርግጥ አውቆም ሊሆን ይችላል ያጠፋው ምናምን ምናምን። ግንስ በቃ መጥቶ ራሱ ይቅርታ ይጠይቀኝ መጥቶ ራሱ ምናምን። ተው በቃ ተው። ይቅርታ መጠየቅ ትልቅ ነገር ነው። የእውነቴን ነው የምላችሁ። የምታፈቅሩትን ሰው ታድናላችሁ፣ ታተርፋላችሁ። ይቅርታ ሳትጠያየቁ በመሃል ተኮራርፋችሁ የምታሳልፉት ጊዜ እልህ ነው የሚጨምርባችሁ። በመካከላችሁ ክፍተት ምን የሚባል አባባል አለ መሰላችሁ? መጽሐፍ ቅዱስ ላይ ተቆጡ ግን በቁጣችሁ ፀሐይ አይግባ ይላል። አይደር አንዳንድ ጉዳዮች በቃ ታሳድሩት። ባደረ ቁጥር የሆነ የመረቀዘ ምናምን ነው የሚሄደው። ጥሩ አይደለም። እልህ ይበቃል። በቃ አለቀ። ተወጇለሽ አይደለ? ታፈቅራታለህ አይደለ? ታፈቅሪዋለሽ አይደል? አልተግባባችሁም። እሷ አጠፋ ወይስ እሷ ነች ያጠፋችሁ? አሳዘነችህ? አሳዘነሽ? በደለችህ? በደለሽ? እኮ ልጠይቃችሁ። አንተ እሷን ከምታፈቅርበት ይበልጣል የሷ በደል? ልብሽ ውስጥ ካለው ፍቅር ይበልጣል የሱ በደል? ከሱ ጋር መኖር አትፈልግም? ከሷ ጋር መኖር አትፈልግም? የልጆችህ እናት እንድትሆን አትፈልግም? የልጆችሽ አባት እንዲሆን አትፈልግም? እባክሽ ይቅርታ አድርጊላት። በቃ ይቅርታ አድርጊላት። ታዩ አንዳንድ እኛ ሰዎች እንደነገርኳችሁ ነው። እልህ አለብን። አልሸነፍ ባይነት፣ ግትርነት ምናምን አይጠቅሙም። እነዚህ ነገሮች ማንንም አልጠቀመም። ጎድቷል፣ ለማንም አልጠቀመም። ስለዚህ እባካችሁ በቃ ዛሬ እስቲ ደውይለት። አትሞቺም። ምን ክብሬ ምናምን ታዩ እንዴ? የምታፈቅሩት ሰው ጋር ክብሬ እንዴ? አምላክ ሆኖ ሳለ አይደል እንደሚለው የባሪያን መልክ ያዘ የሚለው መጽሐፍ ቅዱስ። እኛን ለማዳን እኮ ነው ሰው ነው። ምን እንጂ ሰው የመሆን ጥማት ኖሮበት ነው እንዴ? አምላክ ሆኖ ሳለ እንግዲህ እኔ በማምነው ክርስትና እምነት ውስጥ ባለውበት እንግዲህ አላውቅም። ሙስሊሞች ይሄ እምነቱ ምናምን ሳይሆን ኮንቴክስቱን ተረዱት። በቃ አምላክ ሆኖ ሳለ ክብሩን እንደመቀማት ሳይቆጥር የባሪያን መልክ ያዘ ይላል። ለምን? ለፍቅር ሲል፣ እኛን ለማዳን ሲል። ፍቅር ከሆነ መውረድ ብትዋረድስ ምንድነው? ክብርሽ ነው ዝቅ የሚለው? ባልሽ ሊሆን የሚሆነው ሰው እኮ ነው የምታተርፊው። ሚስትህ የምትሆንን ሴት ነው የምታተርፈው። ሰንበዲ ተው። አንዳንድ ሰዎች ተውሽ ይሉኝታ እንዳይዛችሁ። አሁን ከሱ ጋር ብስማማ ከሷ ጋር ብስማማ እንትና ምን ይለኛል፣ እነሱ ምን ይሉኛል። እነሱ እዛ ሄደው የፈለጉበት እንደፈለጉ መሆን ይችላሉ። ምን አገባቸው ባንቺ ህይወት? ምን አገባቸው ባንተ ህይወት? አንዳንዶች እኮ እያፈቀሩ እየወደዱ ለነዛ ሰዎች ቦታ ያላቸው ገና ለገና ሰው ምን ይለኛል በሚል መታረቅ የሚፈሩ ሰዎች ይፈልጋሉ እኮ። ግን እንዴት እንዲያርጉሽ እንዴት እንደዚህ አድርጋ ምናምን። ኧረ ተዋቸው እነዛን ሰዎች። የእናንተን ህይወት እነዛ እኮ አይኖርላችሁም። የእናንተን ህይወት የምትኖሩት እናንተው ራሳችሁ ናችሁ። ስለዚህ ተው በቃ ተዋቸው። እውነት ተዋቸው። ባል ይሆንባችሁ። ታፈቅሩ። አሁን ጥያቄው መጠየቅሽን ብቻ መልሽ። ታፈቅሪዋለሽ?
ታፈቅራታለህ? ይቅርታ ጠይቃት፣ ይቅርታ ጠይቅ። ግን በቃ ይቅርታ የኔ ፍቅር በላት፣ የኔ ቆንጆ፣ የኔ ውድ፣ የኔ እናት፣ ህይወቴ ይቅር በይኝ፣ አሳዝኜሻለሁ። ከባድ አይደለም እኮ በቃ ከአንቺ አይበልጥብኝም። እኔ አጥፍቻለሁ፣ እኔ ዝቅ ልበል፣ ይቅርታ አድርጊልኝ፣ በቃ አብረን እንሁን በላት። አንቺም በይው፣ አባቴ በይው። እንዴ ምንድነው የምትሉት? አባቴ፣ የኔ ባል ምናምን ህይወቴ፣ እንደዚህ በይው እንጂ በቃ ይቅርታ ከአንተ አይበልጥብኝም፣ እኔ አጥፍቻለሁ፣ እኔ በጣም ነው ማፈቅር፣ በጣም ነው የምወደህ፣ ግን ይቅር በለኝ ብለሽ ንገሪው። የማይሸነፍ ልብ የለም። የእውነት ሊነጫነጩባችሁ ይችላሉ፣ ተስፋ አስቆራጭ ንግግር ሊናገሯችሁ ይችላሉ፣ ግን በቃ ደጅ ጥኑ አንዳንድ ጉዳዮች ላይ። ዛሬ በቃ ይቅርታ እንደዚህ አይደለም። ምናልባት ያጠፋችሁ ጥፋት እኮ ይቅር ላያስብል ይችላል፣ ግን በቃ ሞክሩ። ቢያንስ የእናንተን አቅም ሞክሩ። በቃ ይቅር በለኝ፣ ይቅርታ ትልቅ አቅም አለ። አሁን ከዚህ በኋላ የምናገረውን ንግግር ቆርጣችሁ ከፈለጋችሁ ላኩላችሁ። እናንተ ማለት ከከበዳችሁ እኔ ይቅርታ ጠይቅላችኋለሁ፣ በእናንተ መካከል ገብቼ ማለት ነው። ተዘጋጃችሁ? ወይ ቁረጡት ወይ አስተካክሉት፣ የሆነ ነገር አድርጉት ብቻ። ሰላም ጤና ይስጥልኝ። ይሄ ቪዲዮ የደረሰህ ወንድም እህት፣ ይሄን ቪዲዮ የላከልህ ሰው፣ የላከችልህ ወይም ደግሞ የላከልሽ የመጀመሪያ እጅግ በጣም እንደሚያፈቅርሽ፣ እጅግ በጣም እንደምታፈቅርህ ልትነግርህ ሊነግርሽ ይፈልጋል። በመካከላችሁ ጥል እንደተፈጠረ ገብቶኛል፣ እኔ ተረድቼዋለሁ። ግን በመካከላችሁ የተፈጠረው ጥል ቢያስደብርም ቢያምም ቢያቆስልም፣ ነገር ግን ደግሞ መለየት አይፈልጉም ከእናንተ። ልታጣ አትፈልግም፣ ሊያጣሽ አይፈልግም። ስለዚህ እባክሽ ይህን ቪዲዮ የላከልህ ሰው፣ የላከልኝ ሰው ከአንቺ ጋር መታረቅ ይፈልጋል፣ ከአንተ ጋር መታረቅ ትፈልጋለች። እና እባክህ ታፈቅራታለህ፣ ትወዳታለህ፣ ትወጂዋለሽ፣ ታፈቅሪዋለሽ። ለሱ ስሜት ካላችሁ፣ ይህን ቪዲዮ ለላከላችሁ ሰው ስሜት ካላችሁ ይቅርታውን ተቀበሉት። እኔ በመካከላችሁ ገብቼ እያሸማገልኩ ነው እና ፕሊዝ እንደ ትልቅ ሰው በቃ ይቅር ተባባሉ፣ ቀጥሉ። እስቲ አብራችሁ ስትተዋወቁ የነበረውን ጊዜ አስቡ። ያኔ ወድሃለሁ፣ ወድሻለሁ የተባባላችሁበትን ጊዜ አስቡ። አፈቅርሃለሁ፣ አፈቅርሻለሁ፣ ካላንቺ ህይወት የለኝም፣ ካላንተ ህይወት የለኝም የተባባላችሁበትን ጊዜ አስቡት። አብራችሁ ያሳለፋችኋቸውን ጊዜያቶች፣ የነበሯችሁን ፎቶዎች፣ ቪዲዮዎች፣ ብዙ ነገሮች አስተውሉ። ዛሬ በመካከላችሁ ማይሆን ነገር ተፈጥሮ አዝናችሁ ሊሆን ይችላል። ዛሬ ግን እንደ ታላቅ ወንድምም እንደ አሸማጋይም ሆኜ መጥቻለሁ። ይህ ወንድም ይህን ቪዲዮ የላከልሽ ይህን ቪዲዮ የላከችልህ እህት ይቅርታ እየጠየቁ ነው ከልባቸው ሆነው። በቃ አጥፍቻለሁ፣ ታስፈልገኛለህ፣ ለህይወቴ ታስፈልግኛለሽ እያለሽ ነው ያለው። እየተማጸነች ነው የምትገኘው። እና ባካችሁ ይቅርታ አድርጉላቸው፣ አብራችሁ ቀጥሉ። ከእናንተ ጋር መሆን ይፈልጋሉ፣ አብረው መሆን ይፈልጋሉ። ሊያጧችሁ አይፈልጉም። በዚች ከንቱና አጭር በሆነች ዓለም ላይ ከእናንተ ጋር ሆኖ ደስተኛ ህይወትን መኖር ይፈልጋሉ። እና ባካችሁ ይቅር በሏቸው፣ ይቅርታችሁን አሳውቋቸው፣ በውስጥ ኢንቦክስ ጻፉላቸው፣ ተላላኩ። ይቅርታሽን ተቀብያለሁ፣ ይቅርታን ተቀብያለሁ፣ እኔም እወድሃለሁ፣ እኔም አፈቅርሻለሁ፣ ካንቺ አይበልጥብኝም ተባባሉ። ጠላታችሁ እርር ይበል። እናንተ ተስማሙ። ሰዎችን ተዋቸው። እኔ ከነሱ ጋር እነሱ ከሷ ጋር ብታረቅ እንትና ምን ይሉኛል፣ እነሱን ተዋቸው። በእናንተ መካከል ማንም አይግባ። በቃ ይበቃል። እስካሁን የተኮራረፋችሁት ይበቃል። አሁን ተስማሙ። አሁን ይቅር ተባባሉ። እኔንም አስደስቱኝ። ፍሬ በአንተ ነው የታረቅነው በሉኝ። ኢንቦክስ ላይ ለኔም አሳውቁ። ላሸማግላችሁ ነው ዛሬ የመጣሁት። ስላደመጣችሁኝ፣ ይቅርታቸውንም ስለምትቀበሉ፣ አብራችሁም ስለምትሆኑ፣ ስላከበራችሁኝም እጅግ አድርጌ አመሰግናለሁ። ፈጣሪ ያክብርልኝ። መልካም ጊዜ